ሰላም እንዴት ናችሁ? ይሄ ቢኒቲው ነው ማለት ነው። ዛሬ የውስጥ ማንነትህ ኃይል የሚል ሐሳብ ይዤላችሁ መጥቻለሁ። በአስቸጋሪ ሁኔታዎች ውስጥ ራስን መፈለግ። የውስጥ ማንነት ኃይል። ክቡራትና ክቡራን፣ ዛሬ ላነጋግራችሁ የፈለኩት ስለ ውጫዊ ዓለም ሳይሆን በውስጣችሁ ስላለው ታላቅ ኃይል ነው። ብዙ ጊዜ ዓለም በከበደን፣ መንገዱ በጨለመብንና አልችልም ብለን ባሰብን ቁጥር መፍትሄውን የምንፈልገው ከውጭ ነው። ነገር ግን እውነተኛው ብርሃን የሚበራው፣ እውነተኛ ጥንካሬ የሚመነጨው ከራሳችን ማንነት ውስጥ ነው። አስቸጋሪ ሁኔታዎች የሚመጡት ሊሰብሩን ሳይሆን ማንነታችንን ሊፈትሹና ሊያጠነክሩን ነው። አንድ አልማዝ ውድና የሚያብረቀርቅ የሚሆነው በከፍተኛ ሙቀትና ጫና ውስጥ ካለፈ በኋላ እንደሆነ ሁሉ የእኛም ማንነት የሚጠራውና የሚታወቀው በመከራ ውስጥ ስናልፍ ነው። በውስጣችሁ ያለውን ኃይል ስትፈልጉ እነዚህን 3 ነገሮችን አትርሱ። እምነት፣ ዲሲፕሊን፣ ትዕግስት። እምነት፣ ምንም ቢፈጠር እችላለሁ የሚል ጽኑ አቋም ሊኖራችሁ ይገባል። ዲሲፕሊን፣ ስሜታችሁ ሳይሆን ዓላማችሁ እንደመራችሁ ፍቀዱ። ትዕግስት፣ ትልቅ ነገር ሁሉ የሚገነባው በጊዜ ሂደት ነው። ማንም ሰው የእናንተን ዋጋ እንደወስን አትፍቀድ። እናንተ ከገጠማችሁ ችግር በላይ ናችሁ። ዛሬውኑ ወደ ውስጣችሁ ተመልከቱ። ያላችሁን ተሰጥኦ አውጡ፣ ለዓለምም አሳዩ። ስትወድቁ ተነሱ፣ ስትደክሙ እረፉ እንጂ አትቁሙ። ምክንያቱም የእናንተ ታላቅነት የሚጀምረው ራሳችሁን ካገኛችሁበት ቅጽበት ነው። ቶማስ ኤዲሰን የጽናት ተምሳሌት። ታዋቂው የፈጠራ ሰው ቶማስ ኤዲሰን አምፖልን ከመፍጠሩ በፊት ብዙ ጊዜ እንደከሸፈ ይታወቃል። ነገር ግን አሁን አልከሸፍኩም፣ ይልቁንም የማይሰሩ መንገዶችን አግኝቻለሁ ነበር ያለው። ይህ ነው የውስጥ ማንነት ኃይል። ውድቀትን እንደ መማሪያ እንጂ እንደ መጨረሻ አለማየት። ኔልሰን ማንዴላ የማይበገረው መንፈስ። ኔልሰን ማንዴላ ለ27 ዓመት ያህል በጨለማ ክፍል ውስጥ ታስረው ሲሰቃዩ አካላቸው ቢታሰርም መንፈሳቸው ግን ነፃ ነበር። በዚያ ሁሉ በመከራ ውስጥ ሆነው ራሳቸውን መፈለግ ባይችሉ ኖሮ ደቡብ አፍሪካን ወደ ሰላም የሚመራ ታላቅ መሪ መሆን ባልቻሉ ነበር። የእርስዎም ወቅታዊ ችግር ማንነትዎን ሊያስረሳዎት አይገባም። ኦፕራ ዊንፍሬይ ከመከራ ወደ ስኬት። ያለፈ ታሪክ ለወደፊት ስኬት እንቅፋት እንዳልሆነ ለማሳየት የዓለማችን ተጽዕኖ ፈጣሪዋ ኦፕራ ዊንፍሬይ በልጅነቷ እጅግ አስከፊ የሚባሉ በደሎችንና ድህነትን አሳልፋለች። እንዳውም በመጀመሪያው የሚዲያ ስራዋ በቴሌቪዥን ስራ አትመጥኝም ተብላ ተባራ ነበር። ነገር ግን የውስጥ ጥንካሬዋን በማዳመጥ ዛሬ የቢሊዮነሮች ተርታ ተሰልፋለች። አስቸጋሪ ሁኔታዎች የሚመጡት ሊሰብሩን ሳይሆን ማንነታችንን ሊፈትሹና ሊያጠነክሩን ነው። ታላቁ ቶማስ ኤዲሰን በሺዎች ለሚቆጠሩ ጊዜያት ሲከሽፍ ተሸነፍኩ ቢል ኖሮ ዛሬ ዓለም በብርሃን ባልደመቀች ነበር። ኦፕራ ዊንፍሬይ ለሚዲያ አትመጥኝም የተባለችውን ሰምታ ብትቆም ኖሮ ዛሬ በሚሊዮኖች ልብ ውስጥ አልነገሰች ነበር። እነዚህ ሰዎች ካለፉበት መከራ በላይ የውስጥ ማንነታቸው ጠንካራ ስለነበረ ዛሬ ታሪክ ይዘክራቸዋል። የእርስዎም ታሪክ የሚጻፈው ዛሬ በሚያሳዩት ጽናት ነው። ደህና ሰንብቱ።